ወዲና ያየሁት ሰዎች ሼር አድርገው ሲልኩልኝ ጠጥቼ ሰክሬ ማርያም ማታ ሰክሬ ግን እናንተ ጋር ዛሬ አጀንዳ መሆን ስለማልፈልግ ብዬ ላይቭ ዝግት አድርጌ ስነፋረቀ ምንሱን አላቀለደኩት እኔ ምላችሁ ላውራ ቤታዬ አውሪ ስንት አውርቷል ስንት አስተያየት ሰጥቷል አንቺ ላይ ሲሆንስ ነገር ይገናል ትቀኛለሽ ምቀኛ ይባላል ላውራ ቤታዬ አስተያየት ሰጪ የታባቱ ስንቱ ሰጠቆ ስንቱ ቲክቶከር ሰጠቆ ስንቱ ቤቱን እንኳን ማሟቀበት እኮ ቤታ አውሪ ችግር የለውም በኋላ ደግሞ ቆይ እስኪ ጋይስ መንፈሴ ላይ ልስማው በዚህ በኩል ያለው ጋይስ ኮሜንት ላይ በዚህ በኩል ያለው ምን ይለኛል መሰራች ቤታዬ ስንቱ አውርቷል መልአኩ ነው የሚለኝ እንግዲህ መልአኩ ነው ያላልኩ መልአኩ በዚህ በኩል ቤታዬ አውሪው ምን ችግር አለው ስንቱ ቆቶ ተወያይቶበታል ስንቱ አውርቶበታል አውሪ እንዳፈሪ ደገፍ በይና አውሪ የሚደግፍሽም የሚጠላሽም እንዳለ ነው አትፍሪ ደጋፊዎቻቸው ቢሰድቡሽም ቻዩ ይለኛል መልአኩ ነው መልአኩ ሰይጣን መልአኩማ በዚህ በኩል ምን ይለኛል ቤታዬ ጥግሽን ይዘሽ ተመልከሽ መጨረሻው ከዛ በኋላ እኩል ከሰው እኩል ትፈርጃለሽ ዝም በይ ይለኛል ቀኝን ግራይን የትኛው ላዳም ይሄኛው እየተፈታተነኝ ነው ማለት ይሄ አውሪው እያለኝ አውሪ ጋይስ እኔ አይደለም አውሪ እያለኝ እየረበሸኝ ነው ላውራ አወራለሁ ጋይስ አወራለሁ እኔ የምላችሁ ፍቅር ይታየኛል በመሀል ያላለቀ ፍቅር ቤታ ዝም በይ ጸጥ በይ ሆዴ ብዙ ሆኖ አኬ ዝም በይ ደግሞ ያለብኝም ችግር ይበቃኛል ደግሞ እኔ ቤታ ተጨምሬ እዚህ ቲክቶክ ላይ እሳት ቲክቶክ ይገለበጣል ላውራ አውሪ ቤታ አውሪ ምን ችግር አለ አውሪ ማለቴ ጋይስ አሁን እኔ አሉ ነው እናወራለን ማንንም አይደል እየተነሳ የሚያወራው እናወራለን ጃኒ መስለኛል አካውንቷ ተዘግቷል ቤት አውሪ ችግር የለውም ተዘግቷል ይኔና አካውንቷ ተዘጋ ከዛ እሷ ወጣች አለ ጃኒ አለችው ነው የምናገረው ቃል ላትሰሙ ትችሉ ይሆናል ስራ ሊኖራችሁ ተኝታችሁ ትችላላችሁ ጃኒ አካውንቴ ተዘጋ ያዘጋው ጆን ዳንኤል ነው አለች ጆን ዳንኤል በፍጹም እኔ አካውንቷን አልዘጋውም እንዴት አድርጌ ለቲክቶክ ካምፓኒ ነኝ ወይ በአንድ ደቂቃ ውስጥ እሷን ማዘጋ ብችል የስንቱን ቃላት አዘጋ ነበረ 1 ሚሊዮን ገንዘቤን አውጥቼ መኪና ጨምሬ የገዛውላት ልጅ ናት እንዴት እንደዚህ ያደርጋለሁ አለ ጆን ዳንኤል ያለው እኔ አላልኩኝም ደሞ ወደኔ እንዳመጡ ጃኒ ደግሞ ቀበል አረገችና ኖ እኔና እሱ አብረን በነበረን ሰዓት ቆራርጦ ሰነጣጥቆኛል እና አሁንም ከሱ ውጭ አካውንቴ የማያዘጋ የለም ማለች ማጃኒ አሉ እነሱ ያሉት ነው የማስተጋባው ጆን ዳንኤል በፍጹም ጎንደር ድረስ ያለ ጊዜ ነው ወባቴ ይዤ ባንቀጠቀጠኝ ሰዓት የዛ ጊዜ ደውላ ሁለቱም ጓደኞቼ ስለሆነ አይመለከተኝ በመሃል ደውላ ላትሰሙት ትችላላችሁ እኔ ሰማሁትን ነው የማወራው ከእንቅልፌ ስነቃ ደውላ ናዮ አጠገባህ አለች ወይ እያለኝ ቃል በቃል ነው ናዮ አጠገባህ አለች ወይ የለችም እስኪ ማን አስቴርዬ ትሙት በል አስቴርዬ ትሙት ማጆን ዳንኤል ያለው አስቴርዬ ትሙት ከዛ አስቴርዬ ትሙት አለ ራቁትሽነሽ ምናምን እሱን አያገባኝም ይሁን እንደፈለጉ ይቅርብኝ ቤታዬ አስተያየት መስጠት ማርያምን አስተያየት መስጠት ፈልጋለሁ ብዙ ሆዴ ውስጥ አጣል እኔ ጎል እንገራችሁ እመቤቴ ነው ከዚህ በፊት የሆነ ሰው የሆነ ነገር ነግረኛል ግን እዚህ አንድ ቀን ባወራው ማለት ነው ትነቁብኛላችሁ ብዬ በኋላ ደግሞ አወጣጣችሁ ፖስቱብኛላችሁ ብዬ ሰው ፎቶ ለጥፋችሁ ብዬ አፌን ዝግት አደረኩ ግን አዶናይ ማሳዘን አዶናይ ታውቂው ሆዴ ብናገረው ብዙ ቤታውሪ ታቱ አመዳይ ነው እናንተ እኮ እንዳላወራ እኮ ነው የምታረጉኝ አሁን ከጃኒ ደጋፊ ለጃኒ ካሉን ወቀጣ ነው ለእውነት ኮሚት ትግን ትችላለች እውነት የለም እንዴ እውነትማ ቢኖር ለእኔ በተፈረደልኝ ለእውነት ኮሚ ቤታዬ ለጆን ዳንኤል ማጥቁሚ ለጃኒ ማጥቁሚ ልትሉ ትችላላችሁ እንደዛ ምትል ሰዎች አላችሁ እንዳልቆም ለኔ የቆመልኝ ህግ የለም ህዝብም የለም ጋይስ ስለዚህ እውነት የሚባል ቲክቶክ ሶሻል ሚዲያ ላይ የለም አሁን ለጃኒ ልቆም የጆን ዳንኤል ደጋፊዎች ወቀጣ ነው የሚጀምሩ አንቺ ውሻ በሱ ሲያልፍለት ጠብቀሽ እንደዚህ አደረግሽው ለጆን ዳንኤል ልቆም የጃኒ ደጋፊ ተቀኝባል ነበር ድሮ እሷን ነው ስትከታይ ኮፒ ስታረጊ ምትዩ ቀንተሽባት ተቃጣልሽ ወይ ደግሞ ግማሹ ሴት አይደለሽ እንዴ ለሴት አትቆምም እንዴ ወንዱ ደግሞ ወንድ ስለሆነ ነው እንዴ አባቴ ወንዱ ያለሽ እኮ ለምን ለወንድ አትቆምም ብዙ ችግር አለ ጋይስ ለማንንም አልቆም ጥግን ቁጭ ያለ
ግን ጋይስ ግን ያቄውን ማን አዶናይ ነው ያገራኝ አዶናይ ወይ ጉድ። እኔ ግን አንድ ቃል ልናገር፣ የሆነች ያላለቀች ፎንቃ ትታየኛለች። ሳስበው የሆነች ያላለቀ ምንም አስተያየት አትስጪ። ይሄ ከወዳጆች የመጣል ምንም አስተያየት እንዳትሰጪ። እድልሽን ታውቂዋለሽ፣ እናውቀዋለን። ወዴ ብናገር ህዝቡን ማወቀልኝ እድልኝ ለፊንገር ማተመቻት። አቤት ፊንገር እቺ ፈንጋሪ ተመቸሽ። አሁንማ እንደው ክደመቅ ልታደርጊ ነው። አይታችኋታል አፏ ሁሉ በምራቅ ይሞት ዛሬ እንደ አፏ ፊንገር ሞለት አፏ ምራቅ አይታችኋት እንደ ሪከርዷ ላይ እቺ ማርያም ልክ እንደ ስኮርስ አድርገ ሪከርዷ ላይ አፏ ውስጥ ምራቅ ሞልቶ ጆን ዳንኤልም ከሆነ ጃኒም ከሆነች ሁኔታ ተመቸሽ። ፊንገርዬ አገኘሽ በሰበብ እያረግሽ ጠቅት አድርገሽ በሰበብ እያረግሽ አሁንማ በደንብ አደባባይ ወጣልሽ። አፍሽ ምራቁ ጉብ ሊለ ትቀጠቅጫለሽ። አሁንማ አጀንዳ ሆነ። ሽቀላው ሞቅ ብሎላታል። ዋንት እያለበት አሁን ደግሞ እነ ጆን ዳንኤል እኔ ዩቲዩበር አይደለም በእነዚህ ልጆች መሸቀልበት ነገር አይኖርም። ግን እኔ የምላችሁ ቤታዬ አውሪው ምን አባቱ ይመጣል። አውሪ ድፍረት ጠጥቻለሁ ጋይስ። አሁን በጣም ጠጥቼ ለማወራው ምን ሆና ነው ቤታ ነገር ብትል ሰክሬያለሁ ልጆች። አሁን ጠጥቻለሁ። ቅርብ ሰዓት ግጥም ማድረግ የጠጣሁት ብዘላብድ ባወራ ጠጥታ ነው። ፕሊዝ ጠጥታ ነው የሚባል አይምሯችሁ ውስጥ ይምጣ። እኔ የምለው ቤታ ታይ እኔ እኮ ፈራው ማርያም ጋይስ ፈራው ማለት እውነቱ ደግሞ ዘግፍ ብሎ ደግሞ ጃኒ ደግሞ የማስረጃ ይዛ ብትመጣ ደግሞ ሌላ ስንት ጉድ ይመጣል። ግን ጆን ዳንኤል ቆቅ ነገር ነው። ማርጎ መረጃ ይዞ እኔ ከዚህ በኋላ ስልክ የምታወሩኝ ሰዎች አስረግጬ ልንገራችሁ፣ ሪከርድ አደርጋችኋለሁ። እውነቱን ለምናገር ቤታ ትሙት ብያለሁ። ሪከርድ አደርጋችኋለሁ። ምንም የሚዋሽ ነገር የለም። በደንብ ነው ሪከርድ ማረጋችሁ። እቃችሁንም ካለ ሰብስቡ። እኔ እቃ ደረጃም አልደርስ፣ ግን እቃችሁን ካለ ቤታዬ ምንም አታረግንም እያልክ እየጎተትክ ይዘህ እንዳልመጣ ሪከርድ አረጋለሁ። ለምታወሩት ነገር ሁሉ ሪከርድ አረጋለሁ። አንተ ደግሞ አለክ አንተ ማን የሚባል ቆለጦ ማን እቴቴ ግን እንደው መቼ ነው አቋም የሚኖር? መጀመሪያ ጆን ዳንኤልን ቀጠቀጥክ። ዝም ብዬ ሳይለው መልሰህ ደግሞ ጃኒ ላይ ይዞ ምንድነው አንተ ስትጃጅና ስታረጅ የሚቀበልክ ጡረታ የሚያስወጣ ከሚቀበልክ የሆነ እንትን የለም እንዴ? አሁን ደቂቃ ሳይበል ጆን ዳንኤልን ቅጥቅጥ አድርጎ መለሰና ደግሞ ወደ ጃኒ ዞረ፣ ወደ ሞቀበል። እኔስ እሻላለሁ፣ እኔ ቤት እሻላለሁ። ለሁለቱም አይደለም፣ ሁለቱም ጋር እኔ ጌም መጫወት በሰላም ፈልጋለሁ ውዶቼ። እኔ ሁለቱም ጋር ወጥ ማማስለው። ግን አዶናይ ይሄ ሁሉ ጉድ ያውቃል በእርግጠኝነት የሚያውቅ አይመስለኝም። ማለት ስገምት ወይም ደግሞ አውቆ በይቅርታ የተተላለፈ ነገር ይመስለኛል። አዶናይ ይወቅ አላውቅም። ግን እውነት የሆነ ነገር ከሆነ ግን አዶናይ ያሳዝናል። ግን እችን ብቻ ልናገር፣ ተፈለጋችሁ ስደቡ፣ እርግጥ አርጉ። እችን ተናግሬ የምትረግጡኝ ከሆነ በአይቼ ነገ ደግሞ በደንብ እርግጥ አርጌበት የመጣ ይምጣ ብዬ ይላለኝ። ጆን ዳንኤል እና ግን ጃኒ የሆነ ግን ስሜት አላቸው ዝም ብዬ ሳስበው። ኧረ እባክህ ሚዩት አድርጉልኝ። ኧረ በፈጠራችሁ እኔ ቤት ነው እንዴት የመጣችሁ ገዳፋ የምትሆኑብኝ? ኧረ ስፓም እያደረጉኝ በማርያም እናንተ ሰዎች። ባለፈው ዲቦራ ሞተች ታነቀች፣ ዛሬ ደግሞ የሰው ምን ነው የምጽፉብኝ? በመድኃኒዓለም የቲክቶክ ነዋሪዎች እኔ ቤት ለምንድን ነው ግን ለምን ይሄ ሁሉ ትበድሉኛላችሁ? ለምን ይሄን ጽሁፍ በየቤታችሁ አትጽፉም? ለምን ቤት ጋር ጠብቃችሁ ችን ጽፋ ከዛ እኮ አሁን ተይዛ እኮ ማለት ነው አመቱን ሙሉ በእነሁለቱ ደጋፊ እኮ ነው ስቀጠቀጥ ሙሉ። ለምን አትተውኝም? አሁን ችን ጻፋችሁ አይደል? እሷ ቤት መቆጣጠር አቅጧት ሰው ይገደል እየተባለ ነው እኮ ነው የሚባለው። ኧረ በፈጣሪ ኧረ በማርያም ተውኝ። እኔ አትጻፉ እንደዚህ አይነት ነገር። በየኮሜንታችሁ ሄዳችሁ ጻፉ። እኔ የምላችሁ ግን ቆይ አሁን ጆን ዳንኤል በብዛት በአካውንት ይታማል፣ ያዘጋል ምናምን እየተባለ ይታማል። ለምን መረጃ እናወጣ ማለት እኔ አሁን አንድ ጊዜ ማልዋሸው ነገር ያን ድሮ ስንጣላ እሱ ምን አለኝ? እኔ ተናዶ ነው ግን ያኔ ተናዶ ነው ስንጣላ አካውንት አናዘጋ ምናምን ነገር ሲሰምቻ ያ የቆየ ነው ያችሁ። አሁን ግን መረጃ ያስፈልገናል። ጆን ዳንኤል አካውንት እንደሚያዘጋና እንደማያዘጋ መረጃ ያስፈልገናል። ምን ትላላችሁ?
ምን ትላላችሁ? መረጃ ያስፈልገናል። አሁን ጆን ዳንኤል የቲክቶክ ካምፓኒ ውስጥ አብሮ እንደገባ ማጣራት ፈልጋለሁ። ማርያምን በቃ ጆን ዳንኤል አካውንት ያዘጋጅ የተባለ በጣም ይታማል አይደለ? ማስረጃ ቢመጣልን ደስ ይለኛል። እኔ ያለ ማስረጃ ሰው መሰረጃ አልፈልግም። ለምን እኔ በጣም የደረሰብኝ ነገር ስላለ ነው። ያለ ማስረጃ በጣም የተወቀጥኩ ሰው ስለሆንኩኝ ህመሙ ስለማቅ ጆን ዳንኤል እውነት የሚያዘጋ ከሆነ መረጃ ጥርት ያለ መረጃ ይምጣና ይረገጥ። ማያዘጋም ከሆነ ደግሞ በይቅርታ ይታለ ባይና የጃኒ ደግሞ የመጨረሻ የምናገረው ነገር ቢታይ ወሬ የጃኒ ደግሞ ማለት ነው የእውነት እች ልጅ እንደዛ ተቆራርጣ ምናምን ከሆነ እንግዲህ እኔ ህግ ነው የለምላለው እናንተ አለ ትላላችሁ። እንኩ ልጆች ያለችበት አገር ውስጥ ይፈረጅላቸው። አዎ ያቺ ሀገር እንኩ ልጆቼ ብላ በየቤት በየቦታው በታትናናለች አገሪቷ። እኔ ስለ ግለሰብ አላወራሁም። አገሪቷ እንኩ ልጆቼ እያለች አስገብታለች። እኔ እዚህ ውጭ ስላለ ህግ ኖር አይኖር የማውቀው ታሪክ የለም። እናንተ ግን የምታውቁ ካላችሁ ጆን ዳንኤልና ጃኒ ከተቻለ በሽምግልና ይጨርሱ። የመጨረሻ መዝገይ ነው። በሽምግልና ይጨርሱ። ሌላ ወሬ ከመጣ ደግሞ ማውራት የማይቀር ነገር እኔማ ተመቸኝ ለወሬው። ግን ጆን ዳንኤልና ጃኒ የምትሰሙ ከሆነ በትልልቅ ሰዎች አላ ማርያምን ቁም ነገር ነው የሚታወቁም ነገር የምታወራው በትልልቅ ሰዎች በሽማግሌ በምናምን ብትፈቱት ይሻላል። አንተም ሪከርድ ይኖራል መቼስ በፍቅር መሀል ስናረግ ይኖራል። እና ያላቅም ሰው ፍቅር እኔ ሰምቻለሁ እንዳይወሬ ሰው ፍቅር ውስጥ ሲሆን ማለት ነው ከፍትፍት ታርገን ነው የምንሰጠው እኛ ሴቶቹም ወንዱም ራሱ የቂጡን ፍንክት እያሳየ ነው ቤት ውስጥ ውንት የሚለው። በፍቅር መሀል የምታደርጉትን አታውቁም። በርገራችሁን ወንዶቹም ላጥ በፊት ለፊታችሁ አለች ሰው አለ የለም አትልም። የቂጡን ፍንክት እያሳየት ነው ከመኝታ ቤት እስከ ኪችን ድረስ የምትሄደው። ፍቅር ሰው ሲይዘው አይታወቅም። ሴቷን ግን አየር እያስገባችሁ በከፍት ታርጋር የምትሰጠው ብዙ ነገር ሊኖራችሁ ይችላል። ስለዛ ይሄ ማህበረሰብ ለአንተም ጎን ያደረግናል። ማርያምን ይሄ ማህበረሰብ ነው ጆን ዳንኤል ነገር ጃኒ ከኔም ጨምሮ ነው ምልክ ልክ ሪከርዳችሁ ቪዲዮዎቻችሁ የእድሜ ልክ እንትን ነው የሚሆነው። አሁን ከኔ ጋር ብትጣላ ማለት ነው ጆን ዳንኤል አልዋሽም። ዛሬ ተናገርካት ነገር ብድግ አድርጌ አንተ እኮ ከጃኒ ጋር እንዲህ ነበርክ ምን አባት አመጣለህ እላለሁ። እሷም እንደዛ ብትናገረኝ ጃኒ አንቺ ነሽ የምትናገሩ ከጆን ዳንኤል ጋር ለምን ዛሬ አጣችሁ መረጃ ነገ መዘባበቻ ነው የምትሆኑት። ይሄንን አስባችሁ ትልልቅ ሰዎች በመሀላችሁ እንትን ይግቡና ያቋርጡትኝ። በጣም ደግሞ ተበድያለሁ ያለ ሰው ወደ ህግ ይሂድ። እኔ እውነቱን ነው የምነግራችሁ። ማርያምን እኔ ነገ ብትጣይኝ ጃኒ እቺ አሁን ዛሬ የሚወጣት መረጃ ይዤ አንቺ ከሱ ጋር እኮ እንዲሆን ሰው ነሽ። እኔም ሁሉም ቲክቶከር ነው የሚለው። ስለ ነጋችሁ አስቡ። ማርያምን ስለ ሁሉም ሰው ችግር ያሳልፋል። ስለ ነገ አስቡ። ሆይ የሚል ማህበረሰብ መቼም አይቀናችሁም። በደጋፊ ደግሞ ያላችሁ ተቆጣጠሩ ራሳችሁ። እልህ እሱንም ስታስገቡትኝ የማይሆን ነገር በእልህ ቅድም አሁን አይቼዋለሁ። እንደ ሰይጣን ያደረገው ጆን ዳንኤል በእልህ የሆነ ነገር ያወጣል። ጃኒም ደግሞ የእሱ ደጋፊዎች ሄዳችሁ ስትናገሯት የማይሆን ነገር ሄዳ ታወጣለች። ማርያምን ነው የምላችሁ። ከዛ በኋላ የእድሜ ልክ ጸጸት ውስጥ ነው የሚገቡት። ይሄ ሀበሻ የሚያዝን የለም፣ ለጊዜው ነው የሚያዝንላችሁ። ከዛ በኋላ እንኪቢ ነው የሚልሽ፣ እንኪቢ እንደዛ ነው የሚልሽ። የሚያጨበጭበው እስከ መጨረሻው አብሯችሁ አይሆንም። ጨርሻለሁ። ማርያምን እስከ መጨረሻው አብሯችሁ አታዩም? እንዴት በጠዋት እቴቴ ቡና ጠጡ እቴትዬ በጠዋት ጆን ዳንኤልን ስብርብር አድርጎ ሰድቦት በደቂቃ ውስጥ ደግሞ ለጃኒ ደጋፊ ሆኖ መጣ። ሁለት ማሊያ ባንዴ ለብሶ መጣ። እንደሱ አይነት ብዙ እስስት መሰሎች አሉ። ተው እኔ ሁኔታው ሳይሆን ገብርኤል በጣም እያሰጋኝ ነው። ግን በዚህ መሀል አዶና ያሳዘነኝ አይዶን ነው። እኔ እንጃ ጋይስ የእሱን ደግሞ እንሰማለን። የት እንሄጃለን? የት እንሄጃ የለን ናይወስ ምንት ሊሆን ስንት ታሳባለ ጋይስ ማለት ጋይስ። አሁን ነገ ደግሞ ናይወም እንትንትራ የኔ እናት እንደው ሰው ቁፍጥምጥን ብለሽ ናይወዬ አይ ገናም ደግሞ ነገም ሌላ ወሬ አለብን። ተመቻቸው ቲክቶከሮች ሁኔታ አቤት ሰው ቤቱን እየከፈተ እንደሆነ እግዚአብሔር ሰጥብ ያየውና ሁላችንም በቃ ይችላል አጀንዳ የምንፈልግ ነው የሚመስለው። ሁሉም ቤቱን ከፍቶ አስተያየት ሰጪ፣ አስማሚ፣ አስታራቂ አጣይ በኢየሱስ ክርስቶስ እስቶሪን ያዱናይ ነሽ ሽኒና ወለሉ ቆቋሽ እስኪ አዶናይ ይላስኪ
አንድ ቀን ይደፋኝ ይሆናል። ምንም አልተሰከም ልጁ የታ ምኑ ላይ ነው ስቶሪው ማየው? እናት ያቀፈበት ነው ያለው። የት ነው ማየው? ጋይስ የጀኒ አካውንቷ አይ ተዘጋ ብሎኝ ያባት ተዘጋ ብሎኝ የፖስተላት ወይ ቲክቶክ ልክልሻል ወይ እኔ እናት እግዚአብሔር ይድረስልሽ፣ እግዚአብሔር አሳይኝ። ቆይ ወይውንም በቴሌግራም ላኪው በማርያም አይመቃጣል በቴሌግራም ላኪውልሽ ይውልሽማ ፌክ አካውንት ነው። አይ ያለመታደል ለወሬ አልተፈጠርኩ ሰው ነኝ። በፌክ አካውንት እኮ ነው የምሾፈው ማሬ። ቴሌግራም እዚህ ላይ ኢንስታግራም ምን ፌክ አካውንት ላልዋልታ ብዬ የከፈትኳት አካውንት ናት። የለኝም ቲክቶክ ላይ ብትልኪ ቲክቶክ የለኝም እዚህኛው ላይ። አዎ የኔ አባት ማርያምን ሞተር ላይ ትልቅ ዋርካ ዛፍ ስር ያለ ቆይ ንገራችሁ፣ እናንተ ላታዩ ትችላላችሁ፣ ሌላ አብራራላችሁ። ትልቅ የዋርካ ዛፍ አለ፣ ትልቅ ማለት በጣም ትልቅ ያ የዋርካ ዛፍ ስር ቅርንጫፍ ያለው አንድ ትልቅ ጥቁር ሞተር አለ። እዛ ሞተር ላይ ሁለት እግሩን ያላረገ አንድ እግሩን ያንጠለጠለ አንድ እግሩን ያረገ ኪሹ ልጅ ውስጥ የከተተ የካርቱን ፒክቸር አስቀምጧል። ላይ ውሃ አለ፣ ሳር አለ። ቅኔ ነው ጋይስ፣ ቅኔ እንዴት አድርጌ ልፍታው? ቤት ታፍጩ የሆነ ጭጋጋማ ይመስላል ቦታው። ጭጋጋማ ጋይስ ላሳያችሁ፣ አሳያለሁ። ይሄው ጋይስ የፖስተው ጭጋጋማ ይመስላል። ዝም ብዬ ስገምት ቆይ ጋይስ ብዙዎቻችሁ አትላቁ። ቆይ ዝም ብዬ ስገምት ይሄ ተፖስተው ቦዴ ብዙ ነገር አለ። ደግነቴንና የዋህነቴን ካርቱ ላይክ የፖስተው ያሻንጉሊቱን እንትን ወደ ላይ ሰማይ ያያል። እግዚአብሔር የልቤን ያውቅ ዘንድ ነው የሚመስለኝ። እግዚአብሔር የልቤን ያውቅ ዘንድ እሱ ይፍረድ። እኔ እዚህ ነገር ውስጥ ያለሁ እና ብቸኝነት ውስጥ ነው። ማዕበል ይመስላል ጥግጄ ነው እያየሁ ያለሁት። አዶናይ እኔ ጥጌ ሊያዝልክ እኔ በእንደዚህ በጭጋጋማ ቦታ እኔ ቤታዬ ስንት ነገር የደረሰብኝ እኔ ችለው ነበር እኮ። ምን አንተ ተቸገርክ አዶናይ ተቸገርክ። እኔ ችለው ነበረ የሆነ ዛፍ ስር ዋርካ ስር እኔ ብቀመጥ ደግሞ እኔ ካንሳስ ነው ያለሁት ጫካ ውስጥ ላይ ስንት ዛፍ አለ። ምን ሆነ ነው አንተ ፎቅ በሞላበት ሀገር ተቀምጣ ለብቻት ለምን ጫካ ውስጥ ተቀመጭ ብትል አልቀመጥም እንዴ አዶናይ? እዚህ አሜሪካ ይዛ ይቅር ጋይስ ወሬ ሁለተኛ ነው ወሬ ያገኘሁት። አሁንም ዛፍ ስር አዶናይ ዛፍ ነበር። በእርግጠኝነት ዛፍ ስር አዶናይ የኔ ጌታ እንትን ታውቃላችሁ ምንድን ነው አገር ቤት ፋኖስ ከስራ አለች። ይኸው ዋሸሽ አንቺ ቀባጣሪ፣ አንቺ አቃጣሪ። ሰው ለመጣል የማታደርጉ ጥረት የለም ልትሉ ስለምትችሉ እኔ ሰው ለመጣል አይደለም የተፖሰተ ነው። ይኸው አዶናይ ራሱ ነው የፖሰተው። ምን አለ ብቻዬን ተውኝ አይነት ነው የሚመስለው አላለም እሱ በአፉ እኮ። ግን የፖስተው ነገር የሚመስለው ብቻዬን ተውኝ ለብቻዬ ህመሜን ላዳምጥበት ለህዝቡ ነው የተናገረው። ለሌሎቹ አይደለም ለኛ አንደኛ ነኝ አለቅላቂ አይደለም። ቤታ ዝም በይ ሁላችሁ ተጣሉ ያላቀ እንዳታስገቡኝ። ተጣሉ እኔ የማውቀው ታሪክ የለም። እኔ በሰው ፍቅር አልገባም፣ በሰው መሀል አልገባም። ወደፊትም አልገባም፣ አምናም አልገባም፣ ካቻምናም አልገባም፣ ዘንድሮም አልገባም።